የመሰረተ ልማት ዝርጋታውን በተለይም የመንገድ ስራዎችን በማሻሻል እጅግ በጣም ጥሩ ስራ እየሰራ ነው። መንግስታችን ለመንገድ መሰረተ ልማት እያደረገ ያለው አስደናቂ ስራ በእውነት የሚደነቅ ነው። ለምንድን ነው የምትፈሩኝ? እኔ እኮ ሰው በላ አይደለሁም። እንጀራና ሽሮ ብቻ ነው የምበላው። እናንተ ሰዎች በጣም ድራማዊ ናችሁ። የሚስቴ ደሞዝ 30 ሺህ ብር እንደሆነ ነገረችኝ። ይሄው ማምሻዬን አብሲት ልጥል ነው። የቀና በል እንዳላት ስትነግርህ ገና እንቁላል ትጥላለህ። ቡና ስንት ብር ነው? 20 ብር። ስኳርስ? ነፃ ነው። 3 ኪሎ ስኳር ትሰጪኝ? ሰላም ኤሊ፣ በአንተና በኢትዮ ቴሌኮም መካከል ያለው ልዩነት ምንድነው? እኔ ቀርፋፋ መሆኔን አምናለሁ። ኢትዮ ቴሌኮም ከኔ የበለጠ ቀርፋፋ ሆኖ ሳለ 5G ነኝ ይላል። ለምንድን ነው ከአንበሳ ግቢ የወጣችሁት? ኑሮ ተወደደ ቢለው ቁርስ እንጀራ ፍርፍር በዳቦ ነው የሰጡን። ውድ ተሳፋሪዎች የበረራ ሰዓት ተራዝሟል፣ ውረዱ። ጆን ዳንኤል ብቻ ነው የሚለው፣ እኛም አንወርድም። አርሰናል በዚህ ዓመት ምን እንደሚበላ ታውቃላችሁ? አንጀት። እስኪ ካሜራ እየቀረጸን እንደሆነ ምን አገባን? ከፈለገ ይቅረጸን። መብላት በእኛ አልተጀመረ። ጋሼ መንሱር ፕሬሲደንት